የማድሮ መጨረሻ በካራካስ የተካሄደው ድንገተኛ የአሜሪካ ጥቃትና የወደፊቷ ቬንዙዌላ። የዓለም ፖለቲካ ተናውጧል። ታሪክ በዓይናችን ፊት ተቀይሯል። ለብዙ ዓመታት አሜሪካን ሲገዳደሩ የነበሩትና ለ13 ዓመታት ቬንዙዌላን የመሩት የቬንዙዌላው ጠንካራ ሰው ኒኮላስ ማድሮ ዛሬ በካራካስ ቤተመንግስት ሳይሆን በኒውዮርክ እስር ቤት ውስጥ ይገኛሉ። ኦፕሬሽን አብሶሉት ሪዞልቭ የተሰኘው ድንገተኛ ጥቃት እንዴት ተፈጸመ? አሜሪካስ የሌላ ሉዓላዊ ሀገር መሪን በቁጥጥር ስር ለማዋል እንዴት ደፈረች? የአሜሪካ ልዩ ኃይሎች በካራካስ የፈጸሙት ድንገተኛ ጥቃት እንዴት ተሳካ? ማድሮስ ፍርድ ቤት ቀርበው ምን አሉ? የሚለውን ሙሉ ዘገባ በዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቅዳሜ ጥር 3 ቀን 2026 እንደ አውሮፓውያኑ አቆጣጠር ሌሊት 8 ሰዓት ላይ ኦፕሬሽን አብሶሉት ሪዞልቭ በሚል የተሰየመው የአሜሪካ ወታደራዊ እርምጃ በካራካስ ተፈጽሟል። በካራካስ የሚገኘው የፕሬዝዳንት ፍሎረንስ ቤተመንግስት በድንገት በጭስና በፍንዳታ ተናወጠ። የአሜሪካ ደልታ ፎርስ እና ኔቪ ሴልስ አባላት በ6 ብላክ ሆክ ሄሊኮፕተሮች የታጀበ ድንገተኛ ጥቃት ሰነዘሩ። የአሜሪካ ደልታ ፎርስ አባላት በማድሮ መኖሪያ ቤት ላይ በወሰዱት ጥቃት ፕሬዝዳንቱንና ባለቤታቸውን ሲሊያ ፍሎረንስን በደቂቃዎች ውስጥ በቁጥጥር ስር ያዋላቸው ሲሆን ወደ አሜሪካ ወታደራዊ ካምፕ በመውሰድ ወዲያውኑ በሄሊኮፕተር ተጭነው ወደ አሜሪካ ኒውዮርክ ተወስደዋል። በዚሁ ጥቃት ወቅት የማድሮ የግል ጥበቃዎች ለመከላከል ቢሞክሩም ከአሜሪካ ዘመናዊ ጦር ጋር ሊመጣጠኑ አልቻሉም። በዚሁ ጥቃት ቢያንስ ከ40 የማያንሱ ሰዎች መሞታቸው ተነግሯል። የፕሬዝዳንት ፍሎረንስ ማድሮ የፍርድ ቤት ውሎ። ማድሮ ኒውዮርክ በደረሱ በ48 ሰዓታት ውስጥ ባለፈው ሰኞ ጥር 5 ቀን 2026 በኒውዮርክ ማንሃተን በሚገኝ የፌዴራል ፍርድ ቤት ቀርበዋል። የቀረበባቸው ክስ እጅግ ከባድ ነው። ናርኮቴ ቴሮሪዝም ወይም በመንግስት ደረጃ የሚመራ የእጽ ዝውውር ሲሆን አሜሪካ ማድሮን የካርቴል ኦፍ ሰንስ መሪ ናቸው ስትል ከሳቸዋለች። ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ ዛሬ ለላቲን አሜሪካ የነጻነት ቀን ነው፣ አምባገነኑ በማቆያ ውስጥ ይገኛል ብለዋል። ፍሎረንስ ማድሮ ግን ፍርድ ቤት ቀርበው ታፍኜን የመጣሁት እኔ አሁንም የሀገሬ ፕሬዝዳንት ነኝ በማለት የቀረበባቸውን የእጽ ዝውውርና የሽብርተኝነት ክስ አስተባብለዋል። አሁን በቬንዙዌላ ምን እየተካሄደ ነው? ምክትል ፕሬዝዳንት ዴልሲ ሮድሪገስ በጊዜያዊነት ስልጣኑን ብትይዝም አሜሪካ ግን የሀገሪቱ የነዳጅ ሀብትና ማጣሪያዎችን ተቆጣጥራለች። ትራምፕ እንዳሉት ከሆነ የአሜሪካ የነዳጅ ኩባንያዎች የቬንዙዌላን ኢኮኖሚ መልሰው እንዲገነቡ ትዕዛዝ ተሰጥቷቸዋል። ይህ እርምጃ ግን ዓለምን ለሁለት ከፍሏል። ሩሲያና ቻይና እርምጃውን ግልጽ ወረራ ሲሉ የኮነኑት ሲሆን በላቲን አሜሪካ ያሉ አንዳንድ ሀገራት ግን የሽግግር መንግስት እንዲመሰረት እየወተወቱ ነው ተብሏል። በአሁኑ ወቅት ቬንዙዌላ በከፍተኛ ስጋት ውስጥ ትገኛለች። ምክትል ፕሬዝዳንት ዴልሲ ሮድሪገስ ስልጣኑን በጊዜያዊነት ብትረከብም አሜሪካ ግን ቬንዙዌላ ወደ ዲሞክራሲያዊ ምርጫ እስክትመለስ ድረስ የሀገሪቱን የነዳጅ ሀብትና አስተዳደር እንደምትቆጣጠር ማስታወቋ ከፍተኛ ተቃውሞ እያስነሳ ይገኛል። ይህ ክስተት በላቲን አሜሪካ ብቻ ሳይሆን በመላው ዓለም አዲስ የፖለቲካ ምዕራፍ ከፍቷል። ይህ ታሪክ በ21ኛው ክፍለ ዘመን ካየናቸው ትልልቅ የፖለቲካ ክስተቶች አንዱ ሆኖ ይመዘገባል። ማድሮ እድሜ ልካቸውን እስር ቤት ይቆዩ ይሆን ወይንስ ቬንዙዌላ ወደ አዲስ የእርስ በርስ ጦርነት ትገባለች? ይህ አሜሪካስ የሌላ ሀገር መሪን አፍኖ መውሰዷ እንደ ዲሞክራሲ ማስከበር ይታይላት ይሆን ወይንስ እንደ ወረራ? እንደዚህ ያሉ ወቅታዊ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ።